ዲናችሁ ሰላም ናችሁ? ዶክተር ባላለው ተቀጫሪ ነው። ዛሬ ማቀርባችሁ ቀልድ ነው። ቆንጆ ቀልድ አለኝ። አሁን ስመጣ ከስራ መገናኛ ይጂ የሆነ ሰው እንደ ድንገት ሰውና ግባ ብሎኝ የመጡት እንደፈለጋችሁ ብስቁም ባስቁም ታቀርብላችሁ። ስራ ልፈልግ እንጂ ከዛ እንደመገረያ በባስ ነው የሚሄደው። ሀብቻ ይቻል ውድ ነው። ከዛ በኋላ የሆነ አሮጊት አጠገቤ ተቀምጠዋል። ለካ ሌባው የመገናኛ ሌባ ስልኳቸውን በልቷቸዋል። ዝናብ እየጣለ ነበር። የሆነ ሰዓት ፒያሳ ስንደርስ ስልኬ ብለው ሲፈልግ ይኸውላ ባስ ነጁ ደግሞ አቁሞላቸው ተብሎ እንዳለ ተፈትሽ ሲታይ መገናኛ ነበሩ። መገናኛ ሰው ነው የሰረቁት፣ እዚህ አይደለም። እንደ ድንገት ዝናቡ ሲጥል ከዛ በኋላ አሮጊቷ ተነሱና ባሱ እየሄደ ነው። ባሱ እየሄደ አሮጊቷ ተነሱ። ይሄ መገናኛማ ሌባ እርግጥ አድርጎ እንደው ፈጣሪ። ከዛ ሰብስበን ሰጠናቸውና እንደ ድንገት ሰፈር ላይ ደረሱ። ሰፈር ላይ ስደርስ ደግሞ አንድ ጀለሳለች ስራ ምሰራ። ከዛ በኋላ ጫማ ሰፊ ነች። በየሳምንቱ መገናኛው አግባል ስጋድ እሷም ማረለቁ ስቀሻል ምንም አይደረግ ስቃለች። የፖሊስ ዱላ ነው የሚመስለው። የድሮ ነው። አሁን ላይ ሲመጣ ዝናቡ አርያቱ አለቀሱ። አዋጣን ሰጠናቸው። በቃ አሸነፍክ እኮ። በምንድን ነው ዶክተር የተባላችሁ? እንችኛዋን ይቀጠል የምትመላለሰው ሴቷ ማለት ነው። ሴቷ በየሳምንቱ ትመጣለች ልጁ ጋር ፍቅር ይዟት ማለት ነው። እሱ ግን አልገባውም። እሱ ደግሞ ሴት አያት። ከዛ በኋላ በየሳምንቱ ስታሰራ ምን ነው አንቺ የቻይና ጫማ ነው ያርሽው በየሳምንቱ የምትመላለሱ ይላል። ከዛ በኋላ አይደለም ሁሌ አንድ ጫማ ሲኖረኝ እሱን ማሰራው ትሏል። ከዛ የሆነ ጫማ ሰጧትና ስፋልኝ ትሏለች። ከዛ ዋጋ ይነግራታል። ዋጋ ከነገራት 20 ብር ይላታል። ከዛ እሷ ጃኬቱን ሳፓረግትና 15 ብር ያዋጣን ስትል ሸከሷ ኧረ ያዋጣኛል አንቺ አላት። አስቡን ይስ ለቀጣዩ በምንድን ነው ዶክተር የተባልከው? እሱ 8 ያክል ኤችአይቪ ትምህርት ምናምን ነበረ። ባዮሎጂ አስተማሪ ባይዘዊ በጣም ነው የሚሄደኝ። ያው እሱ ሲገባ ገርፈን አለው ጸጥ ብሎ ነው የሚማር። ከዛ አንድ ቀን ስለ ኤችአይቪ ለምንድን ነው የሚወደህ? ድራማው ስለሰሩት። ከዛ በዛ ስርዬ የሚባል አለ አንድ ቪዲዮ ቤት ማለት ዶክተር የተከበሩ እንዴት ሆኑ ይለኛል። ከዛ በዛው ጸደቀ ዶክተር አሁን ሲኒ የኋላ ሴት አይደለም ዶክተር ነው የሚባለው በየሰፈሩ ዶክተር የኋላ ሴት መቼ ዶክተር ይትና ተማሪኩም ወራ በስየት መጡ። እኛ እኮ ላባችን ጠፋ እንዘራለን እንገባለን ትምህርት ወይዲ አይሆንም። ብቻ ግን ምርጫ ያላደለ በቀጣዩ ዙር ካር ስለሚቀር አሪፍ አይ አሁን ሳይታሰብ ነው እንጂ መጡት አስበበት የዛ ጊዜ ማን አልፋላ። አመሰግናለሁ። እና አትፈልግም እንዴ? ሱማ ትራንስፖርት በግራ ይሰጥበቅ። ኦኬ በጣም ይቅርታ ትልቅ ሰው ነው። እናመሰግናለን። እሺ በሉ ወንድሞች